በሰጠሽ ስልክ ደግሞ ቀድሜ የተቋረጠብሽ ስልክ ጋር ትደውይና ሌላኛው ስጦታሽን ትቀበያለሽ። ሌላኛው ስጦታሽን ያቱ ጃሩ ፍቅሯ ስጦታ እንደገዛላት እየነገራት ነው። ያ ደቆሮ ስልክ ይዘጋባት። ሄሎ አንቺ ፍቅረኛ ሴት ነው ቤት ተጋድሟል። ምን ነው እዚህ ያለው ለቀድሜ ተንቀለቀለ ነው ምን ወስኩሪ ዩቲዩብ ሹቦይ ካሊማክ ዛሬም ደግሞ በሌላ ቪዲዮ ተመልሰን መተናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ደውሏን ተጭናችሁ ፋሚሊ ፕላስ መሆናችሁን እንዳትረሱ። ወደ ቪዲዮአችን አቁሚው። ይሄ ደግሞ ለምን ያስቆመኝ? አይስክሪም ግዢልኝ። እቺ አንቺ ደግሞ በዚህ ሰዓት አይስክሪም ትያለሽ እንዴ? አግዢልኝ። አልገዛልሽም። ታይ ግዢልኝ። አልገዛልሽም። ሲቪል ፖሊስ ነኝ። ኮማንደር ካሊ ይባላል። መታወቂያ ነው መንጃ ፍቃድሽን አሳይኝ። ኮማንደር እርዳኝ። ምንድን ነው? አብተኛ ነው እርዳኝ። ኧረ እህቴ ናት፣ በእውነት እህቴ ናት። ዋሽታ ነው ኩላሊቴና ልቤን ትወስድብኝ። ኧረ ኮማንደር እህቴ ናት። ሄረች ለእኔ አለምታዘዝ ውጤቱ ይሄ ነው። ከባድ ሲኖራችሁ እንደዚህ ሄሎ የኔ ፍቅር፣ የትኛው ፍቅር ሲሆን ደግሞ እንኳን ተወለድሽልኝ የኔ አበባ። ቴንክ ዩ ማይ ላቭ። ለልደትሽ ቆንጆ ስጦታ ገዝቼልሻለሁ። ምን የኔ ፍቅር? ሄሎ ኡፍ፣ እኔ ስልክ አቃጥሎ ሊደፋኝ ነው። ደግሞ ዘጋ። በእናትሽ እስኪ አትጩይ። እንዴ ልትይ ስጦታ ሊነግረኝ ሲል እኮ ነው የተቋረጠው። እኔ የሚገርመኝ አንቺ መወለድ ኪሳራ ሆኖ ሳይበቃ ወንዶቹን ማክሰርሽ ነው የሚያሳዝነኝ። አብሽር ዝጊ እባክሽ። ሜርኩሪ አለች ለአንቺ ነው። የኔ ፍቅር እንኳን ተወለድሽ። የኔ ፍቅር፣ አንተም አይሰጠኝ ምን ሆን ነበረ? ስንት ባካፕ እያለሽ ምን ትሆኛለሽ? ማለት ምን እባክህ ሰጣት? ለልደትሽ ስልክ ነው የሰጠሽ? እድለኛ ነኝ አይደል? እድለኛ። እሱ በሰጠሽ ስልክ ደግሞ ቀድሜ የተቋረጠብሽ ስልክ ጋር ትደውይና ሌላኛው ስጦታሽን ትቀበያለሽ። ሌላኛው ስጦታሽን ያቱ ጃሩ ፍቅሯ ስጦታ እንደገዛላት እየነገራት ነው። ያ ደቆሮ ስልክ ይዘጋባት። ቱጃሩ ፍቅሯ አስበው አንተ በዚህ ከካማ አቅም አይፎን ገዝተህ ከሰጣት እሱ ደግሞ ምን ልገዛላት እንደሚችል አስበው። በጣም ነው እሺ የምታሳዝኝ። እቃ የረሳህ አይመስልህም? ከባድ ሲስተሞች። እስኪ ዛሬ ብር ልቀቂብኝ። እኔ ሜሪማ ለምን አለቀብሽም? ከዛፍ ላይ አይደለ ብሩ ምሸመጥቶ። እቺን ደግሞ ማሚ ስትል ሰምተሻል? ያ እና አትሰጪኝም? አልሰጥሽም። እሺ ለምን እናትይዝም? ለምን ነው እናስይዘው? ቃልዬን በጥፊ ባለ ብለን 100 ብር እናስይዝ። እሺ አንቺ ጀምሪያ። አረ በኔማ አያምርም። ቅድሚያ ለታላቂው። እሺ ምንድን ነው? ምንም አንዴ ክፋች ከባድ ሰው ሄሎ አንቺ ፍቅረኛ ሴት ነው ቤት ተጋድሟል። ምን ነው እዚህ ያለው ለቀድሜ ተንቀለቀለ ነው ምን ከባድ አቃጣሪ ነች። የታሉ? አሁን የታሉ? ይኸውልሽ አካባቢ ማናት ያለሽ? እኔ እራስሽ ማነሽ? ደፋር አንቺ እራስሽ ማነሽ? ወርበይ ሰማን ይተና እንዴ ስንጣበስ ፍቅረኛ ነው ስል ያለኝም ብለኛል። ልጄ ፍቅረኛ እንጂ ሚስት የለኝም ብዬሻለሁ። ፍቅረኛ እንጂ ሚስት የለኝም ብዬሻለሁ። ደግሞ ወዴት ነው? እባክሽ ተራዬ ማስከበር ስራ ጀምሬያለሁ። አረ ነው? አዎ ነው። ምድረ ስራ ከመቼ ጀምሮ ነው ስራ መውደድ የጀመረችው? ይሄን ጉዳንማ ማየት አለብኝ። ነይ አልሞላም አባቴ ግቢ። ምንሽ ነው? ግባ እባክህ። ጭራሽ አንግ ነው። አንቺ ኬሲ ድሮንም ጠርጥሬው ነበር። ሌባ አንቺ ሌባ! መልክ አሳምራችሁ ነው ጉድ የምትሰሩ ሌባ። አክቲንግ ግን ሌላ ነው። አረ ነው አንቺ ለኔ ለቱም ታስቢው አይደለም እኮ ሰማይ ዝም በይ።
ለጥምቀት ቀሚስ የምገዛበት ያበደርኩሽን ብር ለምዶ ማሰጪ ምን አድርጋሽ ነው? ያበደርኳትን ብር አልመልስም ብላ ነው። በአሁኑ ማስገባልሽ እኮ ለሙታን ሳማር ቅዱስ ሚካኤል አንድነት ገና ማስገብቼው ነው እንዴ? ግን አሁን ብር ሊቀበል ስለሆነ የሚሄደው እሱን ሰጥሻለሽ። ጊንግስተርም ትሆናለች። አትናገሪብኝ፣ አይለምደኝም። ማሚ ቤት የለችም ብለሽ ቤቷ ድረስ ጎረምሳ እንደውም ናውጣ የለም እኮ ጭራሽ በአጥር ነው መውጣት መግባት ይለመደ ቆሻሻ የለም። ይቅርታ አለ። ይህን ጉድሽን ከመናገርና ቆሻሻነትሽን አምነሽ ከምትወጪ ለጊዜው ያለን ቆሻሻ ይሄ ነው። ይህ ሁሉ ቆሻሻ በማዳበሪያ ነው የሚይዘው። እየጎተትሽን ቢሆን ውሰጃት። አሮጌ ጫማ ብረታ ብረት ያለው አለው። እኔ የምልህ ብር ቸግሮኝ ነው። ላፕቶፕ ትወስዳለህ? እስኪ አምጪውና ልሹፈው። እሺ ጠብቂኝ። ላፕቶፕ ለቁራሌ ስንት ወስደዋለህ? ሌላ ሰው ቢሆን 150 ነው መስሎ፣ አንቺ ኮንሽ ግን በቃ 2 ፍሬ ሌላ ጊዜ ተስተመርቶኛል። 2 ፍሬ ስትል 200 ማለት ነው። አንተ አይደብርም እንዴ? ቢያንስ ትንሽ ጨመር ነው አድርግበት እንጂ። እሺ በቃ 100 ጨምርልሻለሁ። እሺ አጀሪት በይቻው በቃ ያለሽ ብለሽ የቤት ዕቃ መሸብሸብ ጀመርሽ? አይደለም እኮ ለማሚ ከምናገርና ከምታካፊኝ ምረጭ። አቺ ያንን የመሰለ ፒሲ እንዴት ነው በ300 ብር የሚሸጪው? ምን አፈብረ በላሽ? ማሚ እኮ አታፍርም። ያንቺም ከልጆቿ ማቀል ትቆጥርሽ ነው። በእናትሽ እንዳትናገሪብኝ ሳማይ፣ በእናትሽ ኪሳራ ቢያንስ በደህና ገንዘብ አሸጪው። አሁን ለማሚ ከምናገርና ለቁራሊዮ ከምሸጥሽ ምረጪ። ቁራሊዮ ወይዬ ማማዬ የቀረ ቃል እንዴ? ሰዓት ውስጥ 4 ፍሬ ያዋጣሻል። ውሰዳት። እንኳን ይበሳባታል። መልስ አለ። እሷም መውሰድ እራሱ አንድ ውለታ ነው። ይመች ይመች። ያምሻል እንዴ? ምንድን ነው የሚያጉረጠርጥሽ? እንዴ መች ተጉረጠረጥኩኝ? እንደውም ተንሽ ቃጠል እንዴ ያንሽ እኮ ነው የምልሽ። ወደዛ ታላቅነት መንግስት መሰልሽ? ምንም እሰይ መጣሽ ነይ በይቃ እና ከውስጣት ይሄን ቃጠል ነው ያንሽ ጠሪ በዚህ ፍቅር አይ በዚህ ፍቅር የጨዋታሽ እኮ ነው ናፈቀኝ። ቤዛ ሜሪ የጠራችሽ ነው። በዚህ ፍቅር አቤት፣ በዚህ ሜ ፍቅር በተመቸ ታይም እንችላለን። እንዴት ሳባ ነይ ፍቅረኛ ታዋቂ ሀይ ሰማይ ይባላል። አውቃለሁ ለዛ አይ ተመሳስሎብሽ ነው አታውቂው። ይሆናል ጉድ ይሄ ወሮ በላ። እኔ የምልሽ የአንቺና የሜሪ ፍቅረኛ ይመሳስላሉ ወይስ አይኔ ነው? የቱን በር ላይ እኮ አይቻቸው። ማናት? አንቺ ደደብ ማናት ያለሽ እንደ የትሽ ናት? ምንሽ ነው? ምንሽ ነው? የቷም ቦይፍሬንድ ፍቅረኛ ስታታፊም እንዴ? ያምሻል እንዴ? ያየቱ ላይ ምናምሽ ልቀቂው። አለባም ልቀቂው። እንዲህ ነች። ኧረ ተባሉ። መች መተባበር መች መጣላት እንዳለባችሁ አታውቁም አይደል? በዚህ ሁኔታ ውስጥ አጭበርባሪ እሱ ስለሆነ ይሄን ቅመስ። ይቻላል።